ሂጃብ ማንም አይወልቅም። በአላህ ፍቃድ ትማራለች፣ ሂጃቧንም ትጠብቃለች። ሴት ልጅ አሁን የአማራ ቄስ ከዚህ በኋላ ተራፊ አለቀ። አታረገው አላደርገው አላገባ አላሁ ያዕለሙ ማ ነሽኩ ሚነል አለሚ። እዚህ ሀገር ላይ ጂሃድ ብታወጅ አለበት። ግራህን ለመታ ቀኝን ስጥ እኛ ጋር ይሰራል። ግራህን ከመታ ቀኝን በደንብ አድርጋ አጣፈው አሉ። አስተሳሰባቸው ጠንጋራ የሆኑ ሰዎች ለምሳሌ አፄ ዮሐንስ ያ ሁላ ጨፍጭፎ እኮ ስንት ታሪክ ተጽፎለታል። ያውም የውሸት ትርክት ሀገርን ያስበላ ባንዳ ነው። ደግሞ በጣም የምታስጠላኝ ነገር አለች። እኔ እኮ ሙስሊም ጎረቤት አለ፣ እኔ እኮ ሙስሊም ጓደኛ ምን አገባ? ምን ቲያትር ምን ፊልም ሰርታል? እስቲ በቃ ስለ ሙስሊም ጥላቻ ካለው ያወራው። አክሱም ላይ እንደዚህ ነው እንደዚህ ምን ማለት ነው? በስም መጥቀስ ካስፈለገ ለምሳሌ እነ ዳንኤል ክብረት እኮ ተመልሰዋል። ስለ አስተራረር ሲነግርህ እኮ ወደ ሌላ የሚከትሰው እኮ ነው ያለው። እኛ ጋር የሚቀርቡ እኮ በጉልበት ሊያስተምር የመጣ ሰው ማንም አይደርስም። የአላህ ባንክ በላጭ አፋር ራሱ ብቻውን አንድ ሀገር እስልምና ኢትዮጵያ ውስጥ ያቀናው ወሬ የወሎ ማህበረሰብ አንተ የእስልምና ጥላቻህን የሆነ ስልጣን በያዝክ ቁጥር በተቀመሰ በየቦታው ሄደህ የፈለግከው ነገር ልታደርግ ማንም ሊፈቅድልህ አይችልም፣ አይገባምም፣ አይፈቀድልም። አደብ ልትይዝ ይገባል። ትምህርት ሚኒስቴር የሚያመጣቸው ነገሮች ይሄ ብቻ አይደለም። የማጠቃለያ ፈተና የሙስሊሞች በዓል ባሉበት ጊዜ በየጊዜው ያመጣል። ኢድ ሲመጣ ዋዜማው ላይ ሰው በኢዱ ይደሰት ወይስ ፈተናው ላይ በየትኛው በኩል ይሆን? እንዲወድቅ ነው ተማሪው? ሙስሊሙ እንዳያጠና ነው? እንዳይዘጋጅ ነው? ቴንሽን ሌላ ሐሳብ ውስጥ እንዲገባ ነው? ምንድነው ዓላማው? አንዴ አይደለም ተደጋገመ። በየዓመቱ ሊታሰብበት ይገባል። አደብ ያዙ። እንደዚሁ ሙስሊም ተማሪዎች በእስልምናቸው ላይ የተሳሳተ አረዳድ እንዲረዱ በመማሪያ መጽሐፍ ላይ ከኢስላም ጋር የሚጻረሩ ነገሮችን በማሳተም ትምህርት ሚኒስቴር ለሙስሊም አጠቃላይ ለማህበረሰቡ በትኗል። ኢስላም ማይገለጽበትን እየገለጸ ማለት ነው። ይህንንም አደብ ልትይዝ ይገባል። እንደዚሁም እነዚህን የትምህርት እንትኖችን አባስቶ በተለያየ ቦታ በመበተንም ሙስሊሙ ላይ ችግር እየፈጠረ ነው። ሂጃቧን ለብሳ የምትማር እህታችን ባለውለታ ናት እንጂ ወንጀለኛ አይደለችም። ከላይ የተሰጣትን ትዕዛዟን ጠብቃ መምህሮቼን አረብሽም ብላ መስሪያ ቤቴን አረብሽም ብላ ለብሳ የምትንቀሳቀስ እህታችን ላንተ ባለውለታ እንጂ ከትምህርት ገበታ ሙታሸሻት አልነበረችም። እንግዲህ የትምህርት ሂደት የሚመራው የተማረ ኃይል ነው። ምኑ ጋር እንደተማራችሁ ግን ልናቆም አልቻልንም። መማልም ካለበት ወረቢል ካዕባ ነው እንጂ ወረበል ካዕባ ይባላል። ወረበል ካዕባ ይላል። ወረበል ካዕባ ምንድነው? ዋው ምንድነው ስራው? የከሊማውን መጨረሻ ከስር ማድረግ ነው። ቀሰም ስለሆነ የተፈለገው ማለት ነው። ሐርፈል ቀሰም ናት፣ ሚን ሁሩፊል ጀርም ናት። ወረቢል ካዕባ ረብ ያለው ወደ ማን ተጠየፈ? ወደ ካዕባ። አንዱ ፕሮፌሰር ብራውን ናቸው። ለኛ ፓርቲ አይመቹም። ሐሳብ አላቸው፣ እውቀት አላቸው፣ ልምድ አላቸው። በየስብሰባዎቻችን ቻሌንጅ ያደርጋሉ። ጥያቄ የለውም እሱ። በሌላ ወገን ደግሞ ለሙያና ለስራ ታማኝ ናቸው። እኛ ጋር ሲጨቃጨቁ እኛ የሚያበላሹ ነው ይመስላል። በነገራችን ላይ በብልጽግና መድረክ አንዴ ሳይሆን ከ5 ጊዜ በላይ እንዴት ፕሮፌሰር ብርሃኑ የትምህርት ሚኒስቴር ሆነው ይመራሉ? እያበላሹት ነው ለፓርቲያቸው አቋም። አልቀመጥ እጄን አጣጥፊ ጫት ልግዛ ሂጂ ተሰልፊ መደበኛ ደርሷል ሰዓቱ ሰላም ጫት ነጋዴ ዘላመላ አዳሪ ነው እንዴ ዘላመላ ያዘው ከትኩሱ ዘላመላ ጸንቶብኛል ሱሱ ሰላመላ መላ አየር እንደሚሻው ዘላመላ ሱሰኛም ለመኖር ሰላም አላ ጫቱ እኮ ነው ጋሻው ሰላም አለ። سبحان ربك رب العزة عما يصفون وسلام على المرسلين. እኛ እኮ ተካትለን አይደለም የኖርነው፣ እኛ ትለን ነው والله بالله ኢትዮጵያ ላይ እኛ ትለን ነው ነው። አላሁ አክበር
والله ينو اللي يخدفرن የኛ አንድ አለመሆን የኛ አንድ ብንሆን ኑሮ والله እዚህ ትውልድ ላይ ኻሊድ ዑመር ዑስማን ሁሉም ሰሃቦች እንደዚህ ትውልድ ይፈጠር ነበር እዚህ ትውልድ ላይ ገባችሁ ወንዶች ሴቶች ማደር አለብን አውቃለሁ ግን እናንተ ተኛችሁ እኛም ተኛና ምን እናድርግ አሁን የአማራ ቄስ ነው አፈር ብላ ይሄ ዝናን የሚድን ዱቄታ አፈር ብላ እንዲህ አይነት ጅላጅል ደንቆር ወአለይኩም ወራህመቱላሂ ወበረካቱ አህለን ወሰህለን የሆነ ሞስክ ስመጣ ባይነ አለንጋ የምገርፈኝ ወሰ የሆነ ካራክተር እኮ አይነፋም አቃሉ ነው የፀጉር ስታይል ምናምን አለባበሴ ምናምን የሆነም እኮ ደስ አይልም እኮ ግን ሞስክ መመጣው የዱንያ ሀምከል ጭንቀት ውጥረት ጫጫታው ምናምን ስልችት ብሎኝ በቃ ሰላም ለማግኘት ነው መመጣው እዛ ስመጣ ደግሞ ያንተ ግልምጫና የሆነ በአይነ የምትገርፈኝ ነገር ደግሞ በጣም እየከበደኝ ነውና የሆነ በጣም ይገርምሃል የኔ ሞስክ መምጣት ምናምን እና የሆነ ጫማ ምናምን ላነሳ ይመስልሃል ምናምን ግን ያ አይደለም በቃ እኔ ውጭ ያለው ጭንቀትና ውጥረቱ ምናምን ስለከበደኝና መጥቼ ቤቱ ሰላም ለማግኘት ነው ማለት እና ለም ትገላምጠኛለህ ምናምን የሆነኮ አይና አልነ የሆነኮ አልነፋም ምናምን አለባበሴ የሆነ ሁኔታዬ ምናምን እኮ አይነፋም ግን የሆነ ወጣትነት እሳትና አበባ በጋና ክረምት ምናምን በሚለው ብትይዝልኝ ምናምን የለም የሆነ በወጣትነት ብዙ ነገሮች እኮ አሳልፈሃል እኮ የሆነ ዞርና ጎፈር ተጫውተህ የሆነ ምናምን በጊዜ ምናምን ነው ያደግከው ሌላው ይቅርና የሆነ እኮ ከብት ያገድክ እኮ የሰው ማሳ ምናምን እኮ አስበልተሃል ምናምን ሊሆን ይችላል ብቻ የሆነ ብዙ ፋውሎች ፈውላል የሆነ በወጣትነት አውቀህ ምናምን ይሰራሃቸው እና ልክ ነኝ እያልኩ እኮ አይደለም ግን የሆነ በወጣትነት ባደረኳቸው ነገራቶች ምክንያት የሆነ ባየህብኝ ነገራቶች የሆነ ምታገልኝ የሆነ እንደ ቆሻሻ ምታየኝ ወሰን ምን አርጌ ነው እኮ ረሱል ሰለላሁ ዐለይሂ ወሰለም አሽዋ ጫር ጫር ያርጉና ተክዘው አፈር እየጫሩኩ እኔን ሳያዩ ያመኑ ህዝቦቼ ኡመቶቼ ናፈቁኝ ያሉት እኔን አያካትም እንዴ እሱን እስኪ ንገረኝ እና አንተን ብቻ ነው ሰመን ጠርተው አንተን አፈከኝ እኮ አይደለም ያሉት እኔን ሳያዩ ያመኑ ኡመቶቼ ናፈቁኝ ነው ያሉት እኔ አለሁበት ከዛ ውስጥ ይመስለኛል እና የሆነ ሞስክ ስመጣ ምናምን አገላምጠኝ በቃ የሆነ የለም በትክክል አስረዳኝ ያሉት ልክ ያሉትን ነገር ምናምን አሳየኝ እንደዚህ አይደለ ይሄ ልክ አይደለም ብለህ በስነ ስርዓቱ ንገረኝ ምናምን እንጂ ለምን ትገላምጠኛለህ ለማለት ፈልጌ ነው አፎቱ ሊላህ እኔ እንዳንተ መሆን ነው መፈልገው ቁሱና የረሱሉን ሱና ለማከናወን የምትሄድበትን ርቀት ምናምን የለም ደስ ይላል ምናምን እንዳንተ መሆን ፈልጋለሁ ግን ዱአ አድርግልኝ በቃ ይሁን ካለሁበት አዘበዘክ ያለሁበት ይሁን ጃዊሳ እንዲለቀኝ ዱአ አድርግልኝ እንጂ ምን አገላምጠኝ በቃ ነብዩን ሰለላሁ ዐለይሂ ወሰለም በህልምህ ማየት ትፈልጋለህ በህልምሽ ማየት ትፈልጋለሽ እህቴ ወይ የእውነት ነብዩን ናፍቀሻቸዋል ማየት ትፈልጋለሽ من أراد أن يرى الرسول صلى الله عليه وسلم في المنام فليقرأ قبل نومه من يالله ነብዩን በህልሙ ማየት የፈለገ ሰው ከመተኛቱ በፊት ሁሌም ይሄንን ሶላዋት ይበል ያለው ሰበብ ይሆናል ነብዩን ለማየት ሶላዋቱ ከዚህ ቀጥሎ ያለው ነው እንስማ اللهم صل على روح سيدنا محمد في الأرواح وعلى جسده في الأجساد وعلى قبره في القبور وعلى آله وصحبه وسلم صلى على رسول الله ነብያችን ሰለላሁ ዐለይሂ ወሰለም እሳቸው ህልም ላይ ለማየት አላህ ይወፍቀን ወንድማችን የተናገረው ንግግር ውሸት ነው እስከነ ሼኹ ጭምር ይሄንን ሐዲስ ወይም ይሄንን ዱዓ ውሸት ነው ሰነድ የለውም ቅጥፈት ነው አልኢማም ኢብኑ ሐጀር አስቀላኒ ኪታባቸው ላይ ፈትህ አልባሪ ላይ 12ኛ ሙጀለድ ላይ ነብይ ሰለላሁ ዐለይሂ ወሰለም ህልም ላይ እንደሚታዩ ሙሉ ባብ አስቀምጦ ነበር
ከሚያጅባችሁ ነገር ምንድነው? እዛ ውስጥ ይሄንን ዱዓ የለም። ኢማሙ ሻጢቢ ከእንደዚህ አይነት ቢድዓዎች ጥንቃቄ ሲያስቀምጡ ነበር ኪታባቸው ላይ። እኛን ነብይ ሰለላሁ ዐለይሂ ወሰለም እንወዳቸዋለን፣ ነገር ግን እሳቸው ባስተማሩን መንገድ እኮ ነው የምንሄደው። አላሁል ሙስተዓን። የዙሁር ውዱ የተደረገበት ጎርፍ ሆኖ ደረሳ ወስዶብኝ ያውቃል ብለዋል። ጌታ ሾንክዬ ምን አልዋቸው? ተሰገርኩትም ተጾምኩትም ተዘከርኩትም አረኩኝ አላህን ተገዝቼዋለሁ ከምለው ሁላ የምተማመነው ሩዕያ ተወጅሃል ቡሽረል ባኢል ገትይ የሰይዱል በአንግንባር ባየሁበት ብቻ ነው ለአኺራይ ትልቅ ነገር አለ ብዬ የምለው አሉ ሰይድ ጁሃሪ ኢብኑ ሐይደር ሚኒስቴሩ የአላህ ሚኒስቴር። እኔ ሐቂቃ ወንድም ነበረኝ አላህ በጀነት አላህ ያሞናድለው ኑርዬ ይባላል። አላህ ደግሞ እነ ሻሚኒ አይነቱን ደግሞ ሰጠን። አልহামዱሊላህ እኛም ታለው አይደለም አላሁመ ሰለላሁ እና ኑርዬ ማለት መድኃኒት እሱ ወላሂ ነው የምልህ እኮ መድኃኒት ለሱ የታዘዘውን እኔ ውጭለት እሱ ይሽር ነበር ወላሂ ወላሂ። ስማቸውም ሸኽ ሱራ ማለት እምብርት ማለት ነው። እንደዚህ ተብለው የተሰየሙት ለምንድን ነው ይላሉ መሻይኾች ሲናገሩ፣ በዚህ በሆዳቸው ነው ራሳቸው ቀደው የወጡት ይባላል። እኔ በነጃሳ መውጫ አልወጣም ብለው የእናታቸውን ሆድ እንደዚህ ከፍተው ወጥተዋል ይባላል። ቢቁድረቲላሂ ሱብሓነሁ الله يعلم ما نشكو من الألم